በተባበሩት አረብ ኤምሬትስ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ይህንን መረጃ ለአንድ ሰከንድም ቢሆን ችላ ሳትሉ በጥንቃቄ አድምጡት። እንዲሁም በቦታው ላልተገኙ መረጃው ላልደረሳቸውና በተለይ ቲክቶክ ላይ በስሜት ለሚንቀሳቀሱ ወገኖቻችን ይደርስ ዘንድ ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ የዜግነት ግዴታችሁን ትወጡ ዘንድ በትህትና ጠይቃለሁ። የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት በጋራ ባዘጋጁት የግንዛቤ ማስጨበጫና የምክክር መድረክ ላይ የተላለፈው ዋናውና የማይታለፍ ጥብቅ መልእክት ይሄ ነው። ሕጉን አላወቅኩም ነበር ማለት በሕግ ፊት ከተጠያቂነትና ከቅጣት ፈጽሞ አያድንም። እያንዳንዱ ሰው ለሚፈጽመው ድርጊት ሙሉ ኃላፊነቱ ራሱ ይወስዳል። ይህ በዱባይ ፖሊስ ኦፊሰር ክለብ የተዘጋጀው የምክክር መድረክ ያለ ምክንያት አይደለም። የዱባይ ፖሊስ ከፍተኛ የሥራ ኃላፊዎች እንዳሳወቁት የዚህ ፕሮግራም ዋና ዓላማ ዜጎችን ከመቅጣት በፊት አስቀድሞ ማስተማርና ግንዛቤ ማስጨበጥ ነው ብለዋል። ምክንያቱ በአሁኑ ወቅት በቲክቶክ እና በማህበራዊ ሚዲያ ላይ የሚታየው ደንበር የለሽ ስሜታዊነትና የኃላፊነት ጉድለት የሀገራችንን ገጽታ በከፍተኛ ሁኔታ እያበላሸ ይገኛል። በርካታ ወገኖቻችን እንደ ቀልድና እንደ ተራ ነገር በሚፈጽሟቸው ስህተቶች ሳቢያ የዓመታት ድካማቸውን፣ ስራቸውና እየኖሩበት ያለውን ሰላማዊ ኑሮ በአንድ ጀንበር እያሳጣ ይገኛል። ይህ መድረክ የተዘጋጀው ይህንን አደገኛ ክፍተት ለመግታትና የመጨረሻውን ጥብቅ የህግ ጥሪ ለማስተላለፍ ነው። በመድረኩ ላይ ስልጠና የሰጡት የዱባይ ፖሊስ የተለያዩ የሥራ ክፍል ኃላፊዎች እጅግ ጥብቅና የማይታለፉ የህግ ቅጣቶችን አመላክተዋል። እኛ በቲክቶክ ላይ እንደ ቀላል የምናሳያቸው ድርጊቶች በተባበሩት አረብ ኤምሬትስ የሳይበር ወንጀል ህግ መሰረት ለከፍተኛ የገንዘብ ቅጣት፣ ለእስር እንዲሁም ደግሞ ዲፖርት ተደርጎ ከሀገሪቱ እስከመባረር ድረስ የሚያደርሱ ከባድ ወንጀሎች ናቸው። ዛሬውኑ በአስቸኳይ ልናቆማቸው የሚገቡ 4 ዋና ዋና ነገሮችን ልንገራችሁ። አንደኛውና ዋነኛው ነገር የጥላቻ ንግግር። በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎችን ሶሻል ሚዲያ ላይ ፈጽሞ አለማሰራጨት። ሁለተኛው ስድብ፣ ዛቻና ስም ማጥፋት። ግለሰቦችንም ሆነ ተቋማት በቪዲዮ በጽሁፍ አሊያም በኮሜንት መዝለፍና ስም ማጥፋት ፈጽሞ የተከለከለ ነው። ሶስተኛው የግለሰቦች መረጃ ማውጣትና ያለ ፍቃድ ቪዲዮ መቅረጽ። የሰዎችን ግላዊነት የሚጥሱ ምስሎችን፣ ቪዲዮዎችን አሊያም መረጃዎችን ያለ ግለሰቡ ፍቃድ ማሰራጨት ፈጽሞ በሕግ የተከለከለ ነው። አራተኛው ታማሚዎችን ሰበብ በማድረግ ያለ መንግስት እውቅና በሶሻል ሚዲያ ላይ ገንዘብ ማሰባሰብ በኤምሬትስ ሕግ ፈጽሞ የተከለከለ ነው። የዱባይ ፖሊስ ለማህበራዊ ሚዲያ ተጠቃሚዎች በይፋ እንዳሳወቀው እነዚህንና መሰል የህግ ጥሰቶችን በኢማራት ህግ ፊት ፍጹም ምህረት የሌላቸው ነገሮች እንደሆኑ በጥብቅ አሳስበዋል። በመጨረሻም የቆንስል ጀነራሉ ክቡር አቶ ዘሪሁን መገርሳ በዚሁ በተባበሩት አረብ ኤምሬትስ ለሚኖሩ ለሁሉም ማህበራዊ ሚዲያ ተጠቃሚዎች ያስተላለፉት ቁርጠኛ መልእክት እንዲህ ይላል። ይህንን መድረክ ያዘጋጀነው ከመቅጣት በፊት ማስተማር አስፈላጊ መሆኑን ስላመንበት ነው። ከዛሬ በኋላ ግን የሀገሪቱን ህግ ጥሳችሁ ወንጀል ከፈጸማችሁ በፍጹም ኤምባሲው ወይም ቆንጽላውን ይደርስልኛል ብላችሁ እንዳታስቡ። ህግ የጣሰ ሰው ለሚፈጽማቸው ማናቸውም ጥፋት ሙሉ ኃላፊነቱ ራሱ ይወስዳል ብለዋል። ኤምሬትስ በተለይ ለዚሁ ለዲጂታል ደህንነት እጅግ በጣም ጥብቅ ህግ ያላት ሀገር ናት። በስሜታዊነት አንዲት የምንለቃት ቪዲዮ ወይም የምንጽፋትን ኮሜንት ነገ ህይወታችን እንዳታበላሸው ዛሬውኑ ሁላችንም እንጠንቀቅ። ማህበራዊ ሚዲያን ለበጎ ዓላማ ብቻ እንጠቀመው። ራሳችንም ሆነ የሀገራችንን ስም በበጎ መንገድ እናስጠብቅ። ለመሆኑ እናንተስ በማህበራዊ ሚዲያ ላይ የምናደርጋቸው ድርጊቶች እንዲህ ያለ ከባድ የህግ ቅጣት እንደሚያስከትሉ ታውቁ ነበር ወይስ አታውቁም? ሐሳባችሁን በኮሜንት አጋሩን። አመሰግናለሁ።